ስጦታው በጣም ያማረብኝ ያኛውን ብታወልቀው ደስ ይለኛል። አይ እኔ አመሰግናለሁ። ያኛውንም አልወልቅም የሶስት ስጦታ ነው። በቃ ችግር የለውም። ሙያ ሁለቱንም ማድረግ ከደበቀ ተራ በተራ ታደርገዋለህ። ወደኋላ ግን ደግሞ እንደዚህ ነገር ለሌባ ታረጊ ደስ ይለኛል። እንደዛ ሳይሆን አይደለም እኔ ያው ብቻዬነቴን ነው የምፈልገው። ገብቶሻል አይደል? በዛ ምንም አልፈልግም። ሰላም በቃ ምንም ብቻዬን መሆን ነው የምፈልገው። እሺ በቃ አሁን አንጨቃጨቅ። ግን የዛሬውን ቀን ደስተኛ አትፊኛ። ምንድን ነው ደስተኛ ሆነ ዋው በጣም ታምራላችሁ። እንዴት መጣሽ? ፕሮግራሙ በጣም ደስ ይላል። ኬክ ምናምን አለ። ጓደኞቹ ምናምን ተሰብስባችኋል። እዩም መታለች፣ የልጅ እናቱ ብሩኬም አለ። 300,000 ይላል እዚህ ጋር። 300,000 እያከበረ ነው። ዋው ደበረሽ? በጣም ደስ ይላል። 300,000 ማን የጠራት? ትርጉሙን ታውቂዋለሽ? እኔ ነኝ የጠራት። ለምን? ኬኩ በጣም ያምራል። ይጣፍጣል። ለምን? እንደሚታየው ግን ኬኩ አይጣፍጥም። ተረባክሽ ላንቺ ነው። ልክ እንዳንቺ እንጨት እንጨት ይላል። ነገር ብሎ ስለመጣች ለዛ ነው እንጨት የሚለው። ሲታይ በጣም ያምራል። ስነ ስርዓት ሻው ለምንድን ነው የመጣሽው? ፕሮግራሙ ላይ ዘጋጁ ቆይ ተዋት። መጣሁ እንጂ እኮ አልጨረስኩም እኮ መጣሽ። አንተ ሳትሆን ያለባት ቁጭ በል አንተ። ለምን መጣሽ? መጨቃጨቅ ስለማልፈልግ እንዴ ኬኩ ራስ እንጨቃጨቃለን። ተዋት። ለምንድን ነው ኬኩን አትቆርስም እንዴ? ያው ማውራት ካለባቸው ማውራት ጨረስን እኮ አይደል? ኬኩን አትቆርስም ወይስ እኔ ልቁረስልሽ? ጨረስን አይደል? አንተ ለምን የመጣሽው? መምጣት ስላለብኝ ስለተጠራሁ ጨረስን አይደል? ጠርቼሻለሁ። ፕሮግራሙ ላይ ያዘጋጀሁት ነው እንግዲህ ጠራሽ ቢገባው ደግሞ አሁን እኮ እንደዚህ አልታሰበም። ወይስ ደስተኛ ቆይ ተረጋጉ እንዴ አንዴ ቆይ ስንት አውጪበት? እሱ አንቺ ነው ዋጋ ከፈልሽበት? በጣም እሱ ደስተኛ ያወጣሽው ቆጨሽ ለምን ይቆጭ ይልስልሻል? ምን ይገይሉ ያወጣሽው ቆጨሽ። ኬኩ ግን እንደሚታየው አይጣፍጥም። ሲታይ በጣም ምንድነው የምትይው? ተረጋጋ። ገና መጨረስኩኝ። ጨረሰናል። ከህይወትህ ወጣሁ ደስ አለህ? ሁሉንም ነገር እረፍ። አይደለም እኔ ላወራት ነው። ስሚ ምንድን ነው የምትፈልጊያለሽ? ጨረስን እኮ ከህይወት እና ምንድን ነው የምትይው? እኔ እዚህ ጋር ብገኝ የፈለኩትን ባረግ እኮ መብቴ ነው አይደለም? እሺ ብዬ ተቀብዬው እንኳን የፈለኩትን ነገር ባረግ ኬኩን መቁረስ አለብን። ቁረሰው እንጂ ኬኩን ለምን ስርዓት ትሽንትሽ ፍፄ እቺ ታስወጣታለህ ወይስ ወጥቼ ላስወጣታለህ? ቁረሰው ፍፄ ይዛት ትሄዳለህ ወይስ ወጥቼ ላስወጣት? ለካ እኔ ቆረስኩ። ይዛት አንተ ነህ ካመጣት ይዛት ውጣ። ምነው አንቺ ውጪ። ሲጀመር ሳትጠሪ ሁሉም ቦታ ዘው ብለሽ መምጣት ለማድሽ ነው። አዎ መምጣት ስላለብኝ ነው። ምንድን ነው የምትይው አንቺ? እሱን እንደዚህ አታውሪ። ደግሞ ሲጀመር ምን ይሁን ነው የምትይው? አዲስ ነገር አየሁ። በጣም ነው የሚያምረው። በጣም ያምራል። በጥሰው በጥሰው እቺ ፍፄ ለምንድን ነው የማታስወጣኝ? ምንድን ነው የምበጥሰው? ለምንድን ነው አንተ ነህ እኮ ይሄን ነገር ሲፈጠር ያደረግኸው አንተ ነህ። ለምንድን ነው የሚያከብሩት? መጀመሪያ ለምን አላሰበችም? እሷ ለምን መጀመሪያ አላሰበችም? የማይዘልቅ ነገር ያስታውቃል። አይሽ ተበጠሰ። ጠንካራ ነገር መስጠት አለብሽ። ከንቱ ነሽ። አይደለም ቆይ እሷም እሺ አንዴ ዝም በሉ። የምፈልገው ነገር አለ። ሃይሚ ምንድን ነው የምትፈልጊው? ምንም አልፈለግኩም። እሺ ምን? ፕሮግራማችሁ በጣም ያምር ነበር። የፕሮግራማችሁ ተካፋይ ሆኑ። ለማበላሸት መጣሽ። አለቅ እንዴ? ሁሌም ሲጀመር ፕሮግራማችሁ እሱ ደስተኛ እንዲሆን ስለማስፈልግ ነው። ተረጋጊ። ምንድን እኔና አንቺ እኮ ምንም የለንም። ከፊቴ ዞር በል። እኔና አንቺ እኮ ምንም የለንም። ጨርሰናል እኮ
ግን 300 ሺህ እያከበርኩ ሊከበርም አይመለከተኝም። እያከበርኩለት ነው ነበረ። አንቺም እኮ አይመለከትሽም። በቃ እያከበርኩለት ነው። እራስሽ ተረጋጊ እንዴ። እኔ የትም ቦታ ብሄር ታዲያ ሰላም የሚለሽኝ ነው። ጨርሰናል እኮ። አንቺም ዝም በይ በቃ። እዩ ዝም በይ። ሁለታችሁም ነገሩን ቀስቀስ ለምን አትረጋጉም? አይደለም እዩ ቆይ በቃ ሃይሚ ያለውን ነገር ያው በቃ አውርቶ እኮ ጨረሱ ሁሉም ነገር። አሁን እዚህ ጋር ነው እንደሚያወሩት። ማውራት የጨረሰችው ነገር ከነበረ ትናንትና ጋሽዬ ፊት መጨረስ ትችል ነበር። ስለዚህ አሁን እዚህ ጋር እሱ አታስፈልግም። ማውራት ያለባቸው ነገር ያው ለምንድን ነው የማታርፊው? ለምን አታርፊም? በቃ አትበሉት እኮ ስነ ስርዓት ይጀምር። ሃይሚ ቆይ ሃይሚ ነገሩን እንትን በል። እዚህ ጋር ምናምን ዲኮር ምናምን አሰርታችሁ ያዙ ይልቀቁኛል። እሺ በጣም አንቺ ልጅ አንቺ ለምንድን ነው የምትፈጣጥኝ? አንቺ በጣም ትናንትና ሁሉንም ነገር መጨረስ እንደ ፈጠራ እንዳረገሽ ፈጥነሽ ለማውራት አትሞክሪ። ሁሉም ነገር ላይ ፈጥነሽ ተረጋጊ። ስለፈጠሩ ሁሉንም ነገር እያገኘ መረጋጋት ሰጥቶሻል። ሃይሚ ደግሞ እንደዚህ የሚያስኮንሽ ምንድነው? ምንድነው? ቆይ አይደለም ምንድነው የሚያስኮንሽ እንደዚህ? ደስታችሁ ማየት ምክንያት አለሽ? ደስታችሁ ማየት እኔና አንቺ እኮ ሁሉንም ነገራችን ጨርሰን የኔን ደስታ ደፍርሳችሁ ደስተኛ ትሆናችሁ። የምን ደስታ ነው የምታወሪው? ስለምን ደስታ? ምንድን ነው ያደፈረስኩት? አይደለም ለምን አትረጋጊም? እኔ ማደርገው ነገር ምንድን ነው? አሁን ነገሩ እኮ ውስብስብ እያለ ነው። ለምን ሌላ ነገር እንትን ትላላችሁ? ሃይሚን ሚሊዮን ሃይሚን በቃ እንትን በልዩ በቃ እኔ እዩ ሃይሚን ብቻ ነው እስከ መቼ ነው እንደዚህ የምንቀጥለው? እኔ እና አንቺ በቃ ጨረስን። ከህይወት ይወጣልሽኛ እንደ ወጣሁልሽ እኮ ምን እሺ አይደለም እዩ ተይኝ በቃ እንዳትነቂኝ ነው አልፈልግም። እንዳትነቂኝ አልፈልግም። መልሽልኝ ተረጋግተን እየተባልሽ አታፍሪ ሃይሚ መልሽልኝ። እንከባበር። መልሽልኝ መልሽልኛ በቃ ከህይወት ውጣልሽኛ ወጣሁ እኮ። እሺ ምንድን ነው የምትፈልጊው አንቺ? እንኳን ደስ አለ ለማለት እየሞከርኩ እንኳን አብሮ ደስ አለን። እሺ ምን ይሁን? በጥብጣሽ ነው የሚሆነው? 300 ሺህ ገባ እኮ እኔ ለ400 ሺህ ያብቃ። ሲጀመር ደስታ ለማፍረስ በጣም ቅርብ ናት። ለ400 ደስተኛ ልታረጋት ትችልም አንተን መቼም። ለ400 ሺህ ያብቃ። አይኔ ግን ችግር አለብሽ። እኔ ሳላውቀው ሌላ ችግር አለብሽ። ነጩን ጨርቅ አበላሽባችሁ። ችግር እንዳለባት ካልተለያየን ብለሽ አበሽ ሰማሽ? በአንቺ ልብስ ልጥራክ ሃይሚ አሁን ለሁላችንም የሚያስፈልገን ሰላም ነው እኮ። ለምን ትናት ሚሊ እንትን በላት ሃይሚ ነይ ጥረጊ በለሽ እኔ ሃይሚ ብቻ ነው ቆይ አውራኝ ስሚኝ። እየሰማሁህ ምን ይፈጠር ነው የምትይው? አንቺ ምን ፈጠራ ደስታ ደስታህን ነው የተቋደስኩት። ሃይሚ ስነ ስርዓት አንቺ ጤነኛ አይደለሽም እንዴ? እንደፈለግሽ ማን ስለሆንሽ ነው አንቺ ታጠጣጣለሽ? አይደለም ቆይ ማን ስለሆንሽ ነው መረጋጋት ለምን አትረጋጉም እንዴ? ምን ሆናችሁ ማለት ተረጋጉ። ደም ስነ ስርዓት አረ ሰው አረ ተጋደላችሁ። አረ ያው ነገር አርግ እንጂ አረ በቃ አስጠላጣ ምን ሆናችኋል? እረፊ። አንቺ ምን ሆነሻል? ለምን አትረጋጊ? በቃ አንተ መጀመሪያ መሄድ አለብን። ሲጀመር መጀመሪያ
ሚላንትን በላት ጊዜ ምን አታርፊም? እዩ ለምን አትረጋጊም? በደንብ አድርጌ ያሳይሻለሁ እኮ ቁጭ በይ እሺ። ተረጋጊ። አሁን ለሁላችንም መረጋጋት እኮ ነው የሚሻለው። ቁም ነገር ትረብሻል። ራሷን አስጠርጋታለሁ። ስነ ስርዓት ያዙ። ተከበሩ። ስነ ስርዓት ለምን አቁም? አንቺ እዚህ ጋር ሀይሚን እንትን በላት በቃ እራሱ ሀይሚ በቃ አንዴ አንቺ ስነ ስርዓት ፍፄ ለምን የሆነ ነገር አታረጉም? ለምን አንዴ የሆነ ነገር ቁጠሩ እንጂ አንቺ ራሱ ዝም በይ። ምንድን ነው የምትፈልጉት ከእኔ? የምን ሀሳብ? እኔ ምንም አልሰማም። በቃ እንለያይ፣ ተለያየን፣ አይመለከተኝም። አንቺ በእናትሽ ዞር በይ። እዚህ ነገር አይበላችሁ ሁለታችሁ። አሁን ለእንደዚህ አይነት ነገር እንኳን ለምን የጠራሁት አይደል? እኔ ምን አገባኝ? እኔ ምን አውቃለሁ? አይመለከተኝም እኮ ስለማውቀው። ታዲያ ምንድን ነው ነገሩን ወደ ሌላ ነገር የምትቀይረው? ለሁላችንም እኮ መረጋጋት አይሻለንም እንዴ? እንደዚህ እንትን ከምንል በቃ እንትን አትበሉ። መውጣት አለባት። አለቀ በቃ ትሂድ። የፈለገችው ይሄን ነበረ። ደስታ ሀሳብ ይሰርግጥ። ቆይ መጀመሪያ ልጠራርግ እንዴ? ምን ነካሽ አንቺ? ከዚህ በኋላ ብሩኬ ልታገኘው አትችልም። አንዴ ሀሳብ ልናገር። እናንተ ምን ሆናችሁ ነው? ተረጋጊ እንጂ። ቁጭ በይ። ቆይ ወንበር ላምጣልሽ። ለፊቱ መሆን አለብሽ የኔ እናት። ቁጭ ብለሽ ተመልከች። ስለ ሁለታችሁ ግንኙነት እኔ ችግር የለብኝም እኮ ተመልከችን ቁጭ ብለሽ። ለማንኛውም እንደዚህ የሰውን ደስታ በአንድ እግሩ ማቆም የሚችል ጀግና ነኝ። እሺ ገባህ አይደል? ጀግና እንድልሽ ነው ፋራ እንድልሽ ነው? የፈለግከውን በል። ሰሚኛለሽ ሀይሚ? የፈለግከውን በል። ልቀቂኝ በእናትሽ። ሰሚኛለሽ ሀይሚ? አንቺ ለምን ነው እኔና አንቺ ያለን ነገር ጨርሰናል። ገብቶሻል አይደል? ከዚህ በኋላ